ሚስጥራዊው የህልም ዓለም በህልማችን ውስጥ የፈለግነውን ማድረግ እንችልስ? ሰላም፣ እስኪ አንድ ጥያቄ ልጠይቃችሁ። በህልማችሁ ውስጥ ሆናችሁ ህልም መሆኑን ታውቃላችሁ? አስቡት፣ ከሰማይ እየወደቃችሁ ወይም የሚያስፈራ ነገር እያባረራችሁ በድንገት ቆይ ይህ እኮ ህልም ነው ብላችሁ ነቅታችሁ የፈለጋችሁትን ማድረግ ብትችሉስ? ዛሬ ይዤላችሁ የመጣሁት በጣም አስገራሚ የሆነውን የሉሲድ ድሪም ወይም የንቃታዊ ህልም ሚስጥር ነው። አብራችሁን ሁኑ። በተለምዶ ስንተኛና ህልም ስንል አእምሯችን የሚያሳየን ነገር ሁሉ ምንም እንኳን የማይመስል ነገር ቢሆንም እንደ እውነት እንቀበለዋለን። ነገር ግን በሉሲድ ድሪም ጊዜ አእምሯችን በህልም ውስጥ ሆኖ ይነቃል። በዚህ ጊዜ እናንተ የህልማችሁ ዳይሬክተር ትሆናላችሁ። ህልሙንም እንደ ፊልም መቆጣጠር ትጀምራላችሁ። የተፈጥሮ ህጎች እዚህ አይሰሩም። በአየር ላይ መብረር ትችላላችሁ፣ በውሃ ውስጥ መተንፈስ ትችላላችሁ፣ ወይም የፈለጋችሁበት ሀገር በቅጽበት መድረስ ትችላላችሁ። እስኪ አንድ አጭር ታሪክ በአእምሯችን ያነሳል። ማታ ተኝታችሁ ህልም እያያችሁ ነው እንበል። በድንገት በማታውቁት በረሃ ውስጥ እየተጓዛችሁ ነው። ፀሐዩ በጣም ያቃጥላል። ድንገት ግን አንድ ነገር አስተዋላችሁ። ሰማዩ ላይ ሁለት ፀሐይ ይታያል። በዚህ ጊዜ አእምሯችሁ ይህ እኮ በውል ሊሆን አይችልም፣ እኔ ልገሌ ተኝቻለሁ፣ ይህ ህልም ነው ብሎ ይነቃል። ልክ ይህንን እንዳሰባችሁ ሁሉም ነገር ይቀየራል። ፍርሃታችሁ ይጠፋል። እጆቻችሁን ዘርግታችሁ ልክ እንደ ወፍ ሁሌ መብረር ትጀምራላችሁ። በስራችሁ የሚያምሩ ከተሞች፣ አረንጓዴ ተራሮች እና ሰማያዊ ባህሮች ይታያሉ። ወደምትፈልጉት የፓሪስ ከተማ ወይም የባህር ዳርቻ በሰከንዶች ውስጥ ትሄዳላችሁ። የሚሰማችሁ ስሜት በምታዩት ቀለም ሁሉ ልክ እንደ እውነት በጣም ደማቅና ግልጽ ነው። ይህ እንግዲህ የሉሲድ ድሪም ትልቁ ነፃነት ነው። ታዲያ ይህንን አስገራሚ ነገር እንዴት መሞከር እንችላለን? ሳይንቲስቶችና ተመራማሪዎች የሚመክሩት 3 ቀላል መንገዶች አሉ። የመጀመሪያው ድሪም ጆርናል መያዝ ነው። ጠዋት ላይ ፍጥነቱን በእጃችሁ ወዲያውኑ ደብተር ላይ መጻፍ። ይህ አእምሯችን ህልማችንን እንዲያስታውስ ያሰለጥነዋል። እውነታውን ማረጋገጥ፣ በቀን ውስጥ በተደጋጋሚ አሁን ህልሜ ወይስ በእውኔ ብሎ ራስን መጠየቅ። ለምሳሌ በቀን ውስጥ በተደጋጋሚ ፎቶዎቻችሁን ላይ ያሉትን ቁጥሮች ቁጠሩ ወይም ሰዓት ተመልከቱ። መለሳችሁ የህልም ጊዜ ቁጥሮችና ፊደላት ይቀየራሉ። ይህም በቀን ውስጥ ልምድ ካደረጋችሁ በህልማችሁ ውስጥ ደግማችሁ ታዩታላችሁ። ሌላው ምልክት ቴክኒክ ነው። ማታ ከመተኛታችሁ በፊት ዛሬ ማታ ህልም ሳይ ህልም መሆኑን አውቃለሁ እያላችሁ ለራሳችሁ መንገር። ይህንን አስገራሚ የህልም ዓለም ሞክራችሁ ታውቃላችሁ ወይስ ድንገት አጋጥሟችሁ ያውቃል? በሉሲድ ድሪም ውስጥ ምን ማድረግ ትፈልጋላችሁ? እስቲ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ፎሎ ማድረግ እንዳትረሱ። እንዲሁም አዳዲስ ታሪኮችን ለማግኘት ቻናሌን ፎሎ አድርጉ። በቀጣይ ቪዲዮ ደህና ሰንብቱ።